ሻሎም ጤና ይስጥልን ውድ የቲክቶክ ቤተሰቦቻችን፣ ዛሬ ደግሞ 150 ካሬ G+2 በ28 ሚሊዮን የሚሸጥ እጅግ ቆንጆ ነው ወደ ውስጥ ገብቼ እማሳያችሁ። መሰለ ሰፋ ያለ ሁለት መኪና ማቆም የሚችል 150 ካሬ እጅግ ቆንጆ የሆነ ቤት በዚህ መልኩ የተሰራ። በዚች ጋም አንድ ወደ ጓሮ መሄጃ ሲሆን በዚች ጋር ይሄን መሰለ ሰፋ ያለ ዋና መግባችን። የዚህ ቤት ዋጋ 28 ሚሊዮን ብር የሚሸጥ ሲሆን ይሄ የምትመለከቱት ሳሎናችን ነው። ሳሎናችን ላይ ሰፋ ያለ ለቀቅ ያለ የሚገርም ማቴሪያል የተሰራ አዲስ ቤት በዚህ መልኩ የተሰራ ይሄን ይመስላል። በዚህ መልኩ የተሰራ ሳሎን አለው። ሳሎናችን ይሄን የመሰለ ሲሆን ይሄኛ ኦፕን ኪችን ነው። ኦፕን ኪችናችን በዩቪ ኪችን ካቢኔት የተሰራ ተፈጥሮ ብርሃን ያለው የራሱን የቻለ ኦፕን ኪችን ይሄን የመሰለ ቤት ያለው ሲሆን በዚች ጋር ደግሞ የምናገኘው ሰፋ ያለ ለቀቅ ያለ ሰፊ የሆነ ትራዲሽናል ኪችን የምናገኘው ሲሆን ትራዲሽናል ኪችናችን በዚህ መልኩ ተሰርቶ የምናገኘው ነው። ይሄ ትራዲሽናል ኪችናችን ነው። ትራዲሽናል ኪችናችን ይሄን ይመስላል። አንደኛ ፎቅ ላይ ወጥተን የምናየው ነው። በዚች ጋር አንድ የሰራተኛ መኝታ ቤት ያለው ሲሆን በዚች ጋር ደግሞ ውጭ ሽንት ቤት ያለው ሽንት ቤቱ ይሄን ይመስላል። አንደኛ ፎቅ ላይ ወጥተን እናየዋለን። አንደኛ ፎቅ ላይ የምትመለከቱት ሰፋ ያለ ለቀቅ ያለ አንድ መኝታ ቤት የምናገኘው ሲሆን ማስተር ቤድሩማችን ነው። ማስተር ቤድሩማችን የተፈጥሮ ብርሃን ያለው የራሱ በረንዳ ያለው እጅግ ግሬስ ያለው ውበት ያለው በዚህ መልኩ የተሰራ ውብ የሆነ ቤት ሲሆን በዚች ጋር መላበሻ ክፍል የምናገኘው ሲሆን መላበሻ ክፍላችን ይሄንን ይመስላል። ይሄን የመሰለ መላበሻ ክፍል ያለው ሲሆን በዚች ጋር ደግሞ ሰፋ ያለ ባዝሩም እናገኛለን። ባዝሩማችን ነው። ባዝሩሙ ይሄንን ይመስላል። ሰፋ ያለ ለቀቅ ያለ በሚገርም ማቴሪያል የተሰራ እጅግ ቆንጆ የሆነ ቤት ሲሆን በዚህ መልኩ ተሰርቶ እናገኛለን። በዚች ጋር ደግሞ ሰፋ ያለ ባዝሩም አለው። ሰፋ ያለ ባዝሩም የማስተር ባዝሩሙ ይሄንን ይመስላል። ይሄን መሰለ ሰፋ ያለ ለቀቅ ያለ እጅግ ቆንጆ የሆነ ቤት በዚህ መልኩ ተሰርቶ እናገኛለን። ይሄኛው የመኝታ ቤታችን ነው። ማስተሩ መኝታ ይሄንን ይመስላል። ሰፋ ያለ ለቀቅ ያለ በዚህ መልኩ ተሰርቶ ነው የምናገኘው። በዚች ጋር ደግሞ የምናገኘው አንደኛው መኝታ ቤት ሰፋ ያለ ለቀቅ ያለ በዚህ መልኩ የተሰራ አንደኛው መኝታ ቤት የምናገኘው ሲሆን በዚች ጋር አንድ ባዝሩም እናገኛለን። ባዝሩማችን በዚህ መልኩ ተሰርቶ እናገኛለን። ኮመን ባዝሩሙ ይሄን ይመስላል። የራሱን ሰፋ ያለ ለቀቅ ያለ ለማንም ሰው የሚስማማ እጅግ ቆንጆ የሆነ ቤት ሲሆን ሁለተኛ ፎቅ ላይ ወጥተን የምናየው ይሆናል። ተከተሉኝ። ሁለተኛ ፎቅ ላይ የምትመለከቱት ሰፋ ያለ ለቀቅ ያለ አንድ መኝታ ቤት በተፈጥሮ ብርሃን ያለው እጅግ ውብ የሆነ ቤት ሲሆን 150 ካሬ በ28 ሚሊዮን ብር የሚሸጠው ይሄንን ይመስላል። ግሬስ ያለው ውበት ያለው በሚገርም ማቴሪያል ተሰራ አዲስ ቤት ማንንም አልገባበት ሲሆን በዚች ጋር አንድ መኝታ ቤት እናገኛለን። አንደኛው መኝታ ቤት በዚች ጋር አንደኛ መኝታ ቤት የምናገኘው ሲሆን በዚች ጋር አንደኛው መኝታ ቤት ሰፋ ያለ ለቀቅ ያለ የራሱ ባዝሩም ያለው እጅግ ውብ የሆነ ቤት ሲሆን በዚህ መልኩ ተሰርቶ እናገኛለን። ቁምሳጥን የተገጠመለት ይሄን የመሰለ ውብ የሆነ ቤት በዚህ መልኩ የተሰራ ሞገድ የተገጠመለት የራሱ እንደ ማስተር ቤድሩም መጠቀም የሚችሉት እጅግ ውብ ሆነ ሲሆን በዚህ ጋር ቁምሳጥኑን እናገኛለን። ቁምሳጥናችን በዘመናዊ የተሰራ እጅግ ውብ የሆነ ሲሆን በዚህ ጋር እንደዚህ በዚህ በአማረ መልኩ የተሰራ አዲስ ቤት ማንንም አልገባበት ሲሆን ይሄን የመሰለ በተወዳጁ ወደ አባዶ የሚገኝ እጅግ ቆንጆ የሆነ ቤት ነው ዘንላቸው የመጣ ነው። በዚህ መልኩ ተሰርቶ ነው የምናገኘው። እቺ ትራሳችን ናት። ትራሳችን በዚህ መልኩ የተሰራ እጅግ ውብ የሆነ ሲሆን በዚህ መልኩ ሰርቶ እናገኛለን። ውድ የቲክቶክ ቤተሰቦቻችን G+2 ሀፍ ትራስ ይሄን የመሰለ ቤት ዘንላቸው መጥተና በአባዶ ቅርብ የሆነ ገደራ አካባቢ የሚገኝ ከአስፋልት ብዙ አልገባ በካሽም በባንክ መግዛት የሚችሉት ዲጂታል ካርታ ያዝ በ28 ሚሊዮን ብር የሚሸጥ